ተለዋዋጭ የጂኦፖለቲካ ባህሪ ባለው መካከለኛው ምስራቅ ዩናይትድ ስቴትስ እና ኢራን በድጋሚ በአደገኛ መስቀለኛ መንገድ ላይ ራሳቸውን አግኝተዋል። የፕሬዝዳንት ዶናልድ ትራምፕ አስተዳደር በአንድ በኩል ከቴህራን ጋር ለድርድር ተቀምጦ በሌላ በኩል እንደ አውሮፓውያን የቀን አቆጣጠር በ2003 የኢራቅ ወረራ ከተፈጸመ በኋላ ታይቶ በማይታወቅ እጅግ ግዙፍ የአሜሪካ ወታደራዊ ኃይልን በቀጠናው እያደራጀ ይገኛል። ይህ ድርብ መስመር አካሄድ ዲፕሎማሲን ከኃይል ማስፈራሪያ ጋር የማጣመር ስልት ትራምፕ በመጀመሪያ የስልጣን ዘመን ሲጠቀሙት የነበረውን ከፍተኛ ጫና ማክሲመም ፕሬሸር ስትራቴጂ የሚያስተጋባ ቢሆንም አሁን ግን የኢራን የኒውክሌር መርሃ ግብር ወደፊት መገስገስና በአገሪቱ ውስጥ ባለው የውስጥ አለመረጋጋት ሳቢያ ውጥረቱ ይበልጥ ተባብሷል። ይህ ትንታኔ ከጠረጴዛ ድርድር የመጨረሻ ምዕራፍ እስከደረሰው የአሜሪካ ወታደራዊ ዝግጅት ያለውን ጉዞ ይቃኛል። በሆርሙዝ ሰርጥ የተደረጉ ወታደራዊ ልምምዶችን ጨምሮ የኢራንን የእምቢተኝነት ምላሾች ይተነትናል። እንዲሁም ወደፊት ምን ሊከሰት እንደሚችል መረጃን መሰረት አድርጎ ግምቶችን ያስቀምጣል። ጉዳዩ እጅግ አሳሳቢ ነው። ስምምነት ላይ መድረስ ከተቻለ የኢራንን የኒውክሌር ምኞትና የሚሳኤል ልማት በመክታት በምላሹ ማዕቀብ እንዲነሳላት በማድረግ ግጭትን ሊያስቀር ይችላል። ይህ ከሽፎ ዋሽንግተን ወደ ጥቃት ከገባች ግን የዓለምን የነዳጅ አቅርቦት የሚያውቅ በቀጠናው ወደሚገኙ የአሜሪካ አጋሮች ሊዛመት የሚችልና እንደ እስራኤልና ሩሲያ ያሉ ሀያላን ሀገራትን ወደ ግጭት የሚስብ የረዥም ጊዜ ወታደራዊ ፍልሚያ ሊያስከትል ይችላል። ይህ ጽሑፍ ከአሜሪካ ባለስልጣናት ከኢራን መግለጫዎችና ከዓለም አቀፍ ታዛቢዎች የተገኙ ግንዛቤዎችን በማቀናጀት በዚህ እየተከሰተ ባለው ድራማ ላይ የተሟላ እይታን ይሰጣል። አብራችሁን ቆዩ። የአሁኑን ውጥረት ለመረዳት በትራምፕ የመጀመሪያ የስልጣን ዘመን የነበረውን የአሜሪካን ኢራን ግንኙነት አስቸጋሪ ታሪክን መቃኘት ያስፈልጋል። በመጀመሪያው የፕሬዝዳንትነት ዘመናቸው ትራምፕ በኦባማ አስተዳደር የተፈረመውን የ2015ቱን የጋራ አጠቃላይ የድርጊት መርሃ ግብር ከመቼውም ጊዜ የከፋ ስምምነት በማለት አሜሪካንን አስወጥተዋል። ይህ እርምጃ በኢራን ላይ ከባድ ማዕቀብ እንዲመለስ ያደረገ ሲሆን ተኢራንም በምላሹ በስምምነቱ የተቀመጡትን የዩራኒየም ማበልጸጊያና የማብለያ ገደቦችን ደረጃ በደረጃ እንድትጥስ አድርጓታል። ውጥረቱ እጅግ የገነፈለው ጥር 2020 ላይ አሜሪካ የኢራኑን ጀነራል ቃሲም ሱሌይማንን በድሮን ጥቃት በገደለችበት ወቅት ነበር። ትራምፕ ይህንን እርምጃ ከአይቀሬ ስጋት ለመከላከል የተወሰደ ሲሉ ተከላክለዋል። ወደ ትራምፕ ሁለተኛ የስልጣን ዘመን ስንመለስ የኢራን የኒውክሌር መርሃ ግብር በከፍተኛ ሁኔታ አድጓል። ሪፖርቶች እንደሚያሳዩት የማበልጸግ መጠኑ ወደ ጦር መሳሪያ ዝግጅት ከ90 በመቶ በላይ ተቃርቧል። እንዲሁም አውሮፓ መድረስ የሚችል የሚሳኤል ክምችት ተገንብቷል። ባለፈው በጋ ሰኔ 2025 አሜሪካ በ3 የኢራን የኒውክሌር ጣቢያዎች ናታንዝ፣ ፎርዶ እና አራክ ላይ ያነጣጠረ ጥቃት ፈጽማለች። ለዚህ ምክንያት ያደረገችው ኢራን የኒውክሌር ጦር መሳሪያ ለመስራት እየተቃረበች መሆኑን የሚጠቁም መረጃ በማግኘቷ ነው። በትራምፕ ትዕዛዝ የተፈጸሙት እነዚህ እርምጃዎች ከ1980ዎቹ የነዳጅ ጫኝ መርከብ ጦርነት በኋላ የመጀመሪያው የአሜሪካ ቀጥተኛ ወታደራዊ እርምጃ ሲሆን በደርዘን የሚቆጠሩ ሰዎች ቢገደሉም እንደዚሁም መሰረተ ልማቶች ቢጎዱም ፕሮግራሙን ግን ሙሉ በሙሉ ሊያቆመው አልቻለም። ኢራን የኒውክሌር መርሃ ግብሯ ለሰላማዊ የኤነርጂና ለሕክምና አገልግሎት መሆኑን በመግለጽ የአቶም ቦምብ ባለቤት የመሆኑ ፍላጎቷን ትክዳለች። ይሁን እንጂ የአሜሪካና የአውሮፓ አጋሮቿ የስለላ ድርጅቶች ሌላ ጥርጣሬ አላቸው። ይህ ሁኔታ ትራምፕ የኒውክሌር ጉዳይን ብቻ ሳይሆን የባለስቲክ ሚሳኤሎችንና እንደ ሄዝቦላና ሁቲ ያሉ ቀጠናዊ ወኪሎችን የሚመለከት የተሻለ ስምምነት በሚፈልጉበት በዚህ ወቅት በኦማን አገናኝነት ለታደሰው ቀጥታ ያልሆነ ድርድር መንገድ ከፍቷል። በዚህ ሳምንቱ የጄኔቫው ድርድር አሜሪካንን ስቲቭ ዊትኮፍና ያሬድ ኩሽነር ሲወክሉ የኢራኑን ልዑክ የውጭ ጉዳይ ሚኒስትሩ አባስ አራግጪ መርተውታል። የኦማኑ የውጭ ጉዳይ ሚኒስትር በድርድሩ ላይ በአስታራቂነት ተሳትፏል። አራግጪ ሁለቱም ወገኖች በዋና ዋና ዓላማዎችና ቴክኒካዊ ጉዳዮች ላይ መግባባት ላይ መድረሳቸውን ገልጸዋል። ንግግሩን አዎንታዊ እርምጃ ቢሉትም ብዙ ስራ እንደሚቀረው አሳስበዋል። የአሜሪካ ባለስልጣናትም ይህንን በጥንቃቄ የተሞላ የተስፋ ድምፅ አስተጋብተዋል። ለውጥ ቢኖርም ግን በዋና ዋና ጥያቄዎች ላይ ክፍተት መኖሩን ጠቅሰዋል። ኢራን አፋጣኝ የማዕቀብ መነሳትን ስትፈልግ፣ አሜሪካ ደግሞ በሚሳኤል ልማት ላይ ሊረጋገጥ የሚችል ገደብ እንዲቀመጥ ቅድሚያ ትሰጣለች። የዋይት ሃውስ የፕሬስ ጸሐፊ ካሮላይን ሌቪት ትራምፕ ለዲፕሎማሲ ቅድሚያ እንደሚሰጡ በመግለጽ ኢራን ከፕሬዝዳንት ትራምፕና ከአስተዳደራቸው ጋር ስምምነት ብታደርግ ብልህነት ነው ብለዋል።
አክለውም ኢራናውያን በሚቀጥሉ ጥቂት ሳምንታት ውስጥ ዝርዝር የውሳኔ ሐሳቦችን ይዘው ይመጣሉ ተብሎ እንደሚጠበቅ ገልጸዋል። ምክትል ፕሬዝዳንት ጄዲ ቫንስ በፎክስ ኒውስ ቃለ ምልልስ ወቅት ኢራን እስካሁን የትራምፕን ቀይ መስመሮች እንዳላለፈች ጠቅሰው ነገር ግን ድርድሩ ከተቋረጠ መዘዝ እንደሚኖር አስጠንቅቋል። እነዚህ ንግግሮች ትራምፕ ስልጣን እንደያዙ ከነበሯቸው ጠንካራ አቋም መለስ የማለት ምልክት ናቸው። ይሁን እንጂ ጥርጣሬው እንዳለ ነው። የኢራኑ ሃይማኖታዊ መሪ አያቶላ አሊ ኾሜኒ አሜሪካ የውጤቱን አቅጣጫ ቀድማ ለመወሰን እየሞከረች ነው ሲሉ ከሰዋል። በኤክስ ገጻቸው ላይም የአሜሪካውን ግዙፍ የጦር መርከብ USS ጄራልድ አር ፎርድ ተመቶ ሲሰጥም የሚያሳይ በሰው ሰራሽ አስተውሎት AI የተሰራ ምስል በመለጠፍ የቴህራንን እምቢተኝነት አሳይተዋል። ከቴህራን እይታ ድርድሩ በሀገር ውስጥ ተቃውሞና በኢኮኖሚ ጫና መካከል የተወሰደ ስልታዊ እፎይታ ነው። የትራምፕ ስትራቴጂ ማዕከል የሚያደርገው በመካከለኛው ምስራቅ የአሜሪካንን ወታደራዊ አቅም በፍጥነት በማሳደግ ቀጠናውን የረዥም ጊዜ ዘመቻዎችን ማካሄድ ወደሚችል ምሽግ መቀየር ነው። በጥር 2026 መጨረሻ የተጀመረው ይህ ንቅናቄ ከኢራቅ ጦርነት በኋላ ታላቁ የአየርና የባህር ኃይል ስምሪት ሲሆን ዲፕሎማሲው ካልሰራ ለትራምፕ ቆራጥ እርምጃ ለመውሰድ የሚያስችሉ አማራጮችን ይሰጣል። አሜሪካ የወታደራዊ ኃይሏን ወደ መካከለኛው ምስራቅ ያሰባሰበችበትን ሰሌዳ ስናይ ሁሉም ቀናት በአውሮፓውያኑ ቀን አቆጣጠር ናቸው። ጥር 26 2026 USS አብርሃም ሊንከን የጦር መርከብ ቡድን ከጸረ ሚሳኤል ስርዓቶችና ተዋጊ ጀቶች ጋር ወደ ፋርስ ባህረ ሰላጤ ገባ። ተጨማሪ የአየርና የሚሳኤል መከላከያ ኃይሎች ተከተሉን። የካቲት መጀመሪያ F-15E ተዋጊዎች ዮርዳኖስ ገቡ። የአየር ላይ ነዳጅ ጫኝ መርከቦች በኳታርና በአውሮፓ ቦታቸውን ያዙ። የፓትሪዮትና የታድ የሚሳኤል መከላከያ ስርዓቶችም ስምሪት ላይ ናቸው። የካቲት 11 2026 ሁለተኛው የጦር መርከብ USS ጆርጅ H.W. ቡሽ ዝግጅቱን ማጠናቀቁ ተሰማ። 6 F-35A ስውር ተዋጊ ጀቶች ወደ ስፔንና ብሪታንያ ተሰማሩ። የካቲት 13 2026 የዓለማችን ትልቁ የጦር መርከብ USS ጄራልድ አር ፎርድ ወደ መካከለኛው ምስራቅ ጉዞ ጀመረ። በመጋቢት መጀመሪያ ይደርሳል ተብሎ ይጠበቃል። ባለስልጣናት ለሳምንታት ለሚዘልቅ ዘመቻ ዝግጅት መደረጉን አረጋግጠዋል። የካቲት አጋማሽ F-22 ራፕተር ተዋጊዎችና የእዝ አውሮፕላኖች ተቀላቀሉ። በአሁኑ ወቅት የአሜሪካ ወታደሮች ቁጥር ከ40 ሺህ በላይ ደርሷል። በአካባቢው ይህ ወታደራዊ ክምችት በኢራን የኒውክሌር ጣቢያዎች፣ በሚሳኤል ተቋማት ወይም በአመራሮች ላይ ጥቃት ለመሰንዘር የሚያስችሉ በደርዘን የሚቆጠሩ ዘመናዊ አውሮፕላኖችን ያካትታል። USS አብርሃም ሊንከን በአሁኑ ወቅት በF-35 ጀቶች ታጅቦ በኢራን አቅራቢያ ይገኛል። የሚመጣው የUSS ጄራልድ አር ፎርድ ደግሞ ከ75 በላይ አውሮፕላኖችንና ዘመናዊ ሲስተሞችን በመያዝ አቅሙን ያጎለብታል። ትራምፕ በመጀመሪያው የስልጣን ዘመናቸው እንደ ሰሜን ኮሪያ ያሉ ተቃዋሚዎችን ወደ ድርድር ያስገደዱበትን ልምድ በመጠቀም ይህንን ዝግጅት በግላቸው የተከታተሉት ነው። መረጃዎች እንደሚጠቁሙት ፔንታጎን ከውስን ጥቃት እስከ ሳምንታት ለሚዘልቅና እስራኤልን ሊያሳትፍ የሚችል ሰፊ ዘመቻ እየተዘጋጀ ነው። ይህ የኢራንን ትንኮሳ ከመግታት ባለፈ የቴህራንን ተጽዕኖ ለሚፈሩት እንደ ሳዑዲ አረቢያና ኤሚሬትስ ላሉ አጋሮች ዋስትና ይሰጣል። ኢራንም እጇን አጣጥፋ አልተቀመጠችም። ለአሜሪካ ወታደራዊ ዝግጅት ምላሽ ለመስጠት ከኢራን የካቲት 16 2026 የኢራን አብዮታዊ ዘብ የሚሳተፍበት መጠነ ሰፊ የባህር ላይ ልምምድ በሆርሙዝ ወሽመጥ አድርጋለች። ይህ ጠባብ ወሽመጥ የዓለም 20% የነዳጅ ንግድ የሚያልፍበት በመሆኑ ለምዕራባውያን ስልታዊ ስጋት ነው። ልምምዱ በባህር ላይ ኢላማዎች ላይ የሚሰነዘር ጥቃትን፣ ሚሳኤል ማስወንጨፍንና የድሮን እንቅስቃሴን ያካተተ ሲሆን ኢራን ትንኮሳ ከተፈጸመባት የንግድ መስመሩን ለማስተጓጎል ያላትን ዝግጁነት ያሳያል። የሳተላይት ምስሎች እንደሚያሳዩት ኢራን ዋና ዋና ጣቢያዎቿን እያጠናከረች ነው። ባለፈው ዓመት ጥቃት የደረሰባቸው ናታንዝና ፎርዶ ላይ አዳዲስ ቦንከር መከላከያዎች፣ የአየር መከላከያ ስርዓቶችና ከመሬት በታች ያሉ ምሽጎች ይታያሉ። እንደ ሳይንስና ዓለም አቀፍ ደህንነት ኢንስቲትዩት ያሉት የጥናት ተቋማት እንደሚሉት እነዚህ ማሻሻያዎች የአሜሪካን ጥቃት ሊዘገዩና ኢራን አጸፋ ለመስጠት ጊዜ እንድታገኝ ሊረዱ ይችላሉ። ኾሜኒ በኤክስ ገጻቸው የለጠፉት ምስል በሚሊዮኖች የታየ ሲሆን የአሜሪካ የጦር መርከቦች ለኢራን ሚሳኤሎች ተጋላጭ መሆናቸውን በመግለጽ የስነ ልቦና ጦርነት ከፍተዋል። በሀገር ውስጥም ኢራን ተተኪ ወታደሮችን በማሰባሰብና ንቃተ ተዋጊነቷን ከፍ በማድረግ የአሜሪካን እርምጃዎች እንደ ኢምፔሪያሊስት ወረራ በመፈረጅ በህዝባዊ ተቃውሞ መካከል የህዝብ ድጋፍ ለማግኘት እየጣረች ነው። የትራምፕ አካሄድ ውጤት ለማምጣት ወታደራዊ ጉልበትን የመጠቀም የድርድር ጥበብ ስልታቸውን ዳግም አንቀሳቅሷል። ኃይልን በማከማቸት ኢራንም በሚሳኤልና በወኪል ታጣቂዎቿ ጉዳይ ላይ እንድትደራደር እውነተኛ ስጋት እየፈጠሩ ነው።
ደጋፊዎቻቸው ይህ ስልት ቀድሞውኑ በጄኔቫ ውጤት ማሳየት እንደጀመረና ኢራን በመጀመሪያ ባታቅማማም አሁን ለዋና ዋና መሪዎች መስማማቷን እንደ ማሳያ ያቀርባሉ። እንደ ሮካናና ቶማስ ማሴ ያሉ አንዳንድ የኮንግረስ አባል ዲሞክራቶች ግን ይህንን እርምጃ ህገ መንግስታዊ ያልሆነና ለጦርነት የኮንግረሱን ድምፅ የሚያስፈልገው አደገኛ አካሄድ ነው ሲሉ ይተቻሉ። ዓለም አቀፍ ድምጾችም ይለያያሉ። አውሮፓውያን ትዕግስት እንዲደረግ ሲያሳስቡ፣ እስራኤል ግን ለጋራ እርምጃ እየተዘጋጀች ነው። የኢራን መገናኛ ብዙሃን ትራምፕን እንደ ጉልበተኛ ቢገልጹትም የቴህራን ምሽግ ግንባታ ግን እውነተኛ ስጋት እንዳላት ያሳያል። በኢኮኖሚው ረገድ ውጥረቱ የነዳጅና የወርቅ ዋጋን እንዲጨምር አድርጓል። ገበያው በሆርሙዝ ወሽመጥ ሊፈጠር ለሚችል የመስተጓጎል ስጋት ገብቶታል። ትራምፕ ለወታደሮቻቸው ማስፈራራትን እንደ መነሻ መጠቀምን በሚመለከት ንግግር እያደረጉ ባለበት በዚህ ወቅት የወደፊቱ ጊዜ በሚቀጥሉት ሳምንታት ኢራን በምትሰጠው ምላሽ ላይ የተመሰረተ ነው። ትራምፕ ለቴህራን ድርድሩን ለመጨረስ 10 ቀናት ያህል የሰጡ ሲሆን ያለበለዚያ መጥፎ ነገሮች እንደሚከሰቱ አስጠንቅቀዋል። ድርድሩ ካልተሳካ በዚህ ሳምንት መጨረሻ ጥቃት ሊሰነዘር እንደሚችል የአሜሪካ መገናኛ ብዙሃን እየዘገቡ ነው። በቀጣይ ምን ሊሆኑ ይችላሉ የሚለው ስንገምት አዎንታዊ ግምት ብለን የምናስቀምጠው ኢራን ዝርዝር ሐሳቦችን ታቀርባለች። ይህም እስከ መጋቢት አጋማሽ ስምምነት ላይ ይደረሳል። እምነት ሲገነባም የአሜሪካ ጦር ቀስ በቀስ ይቀንሳል። አሉታዊው ግምት ድርድሩ ይቋረጣል፣ አሜሪካ ጥቃት ትሰነዝራለች፣ ኢራንም በሆርሙዝ ወይም በአሜሪካ የጦር ሰፈሮች ላይ አጸፋ ትመልሳለች። ይህ ደግሞ ለሳምንታት የሚቆይ የአየር ጦርነት ያስከትላል። ይህ የኢራንን ጽንፈኛ ሊያበረታታና የዓለምን የኤነርጂ ዋጋ ሊያንር ይችላል። ከፍተኛ ግምት የተሰጠው ውጥረቱ እንደቀጠለ ሆኖ ትራምፕ ወታደራዊ አማራጩን ይዘው በዲፕሎማሲው ላይ ጫና ማድረጋቸውን ይቀጥላሉ የሚለው ነው። ይሁን እንጂ ድንገተኛ ግጭቶች፣ ለምሳሌ በስህተት የተተኮሰ ድሮን ሁኔታውን ሊቀይሩት ይችላሉ። እንደ ፖላንድ ያሉ ሀገራት ዜጎቻቸው ከኢራን እንዲወጡ ማሳሰባቸው ስጋቱን ከፍ አድርጎታል። ብሪታንያ ደግሞ አሜሪካ የጦር ሰፈሮቿን እንዳትጠቀም መከልከሏ በዲፕሎማሲው ረገድ ሌላ እንቅፋት ሆኗል። የትራምፕ የዲፕሎማሲና የወታደራዊ ጉልበት ጥምረት የማይገመት የውጭ ፖሊሲ ስልታቸው ማሳያ ነው። ኢራንን ለስምምነት ሊያስገድድ ቢችልም የስሌት ስህተት ከተፈጠረ ግን መካከለኛው ምስራቅን ለብዙ ዓመታት የሚቀይር አደገኛ ጦርነት ሊቀሰቀስ ይችላል።